መነኮስ አባ አርሳኒዮስ በገባበት ገዳም ውስጥ እግዚአብሔርን እያገለገለ ሲኖር አንድ ቀን ከገዳሙ ጉጭ የሆነ ነገር ይፈጽማል። ጥፋቱ ከገዳሙ አበምኔት ይደርስና አበምኔቱ አስበው ብገሥጸው ያፍራል ዝም ብል ጥፋቱ ጥፋት ሳይመስለው ሊቀር ነው አሉና የሱን ረድ ጠርተው እንዲህ አሉት። አርሳኒዮስ ያጠፋውን ጥፋት እኔ እያየሁ በርሱ ፊት አንተ አጥፋ ከዛ በጥፊ እመታሃለሁ፣ ያኔ እርሱ በአንተ ጥፊ ይማራል አሉት። እንደ ተመካከሩት በአርሳኒዮስ ፊት ረዱ የእርሱን ጥፋት አጠፋ። አበምኔቱም ተቆጥተው በጥፊ መቱት። በዚህ ጊዜ ነገሩን የተከታተለው አርሳኒዮስም ይህ ጥፊ የኔ ናት ብሎ ተናገረ። እግዚአብሔር እኛን ባጠፋን ቅጣት የግድ እስከሚቀጣን ቁጭ ብለን መጠበቅ የለብንም። ከሌላው ጥፋት ከሌላው ቅጣት መማር አለብንን። ከሌላው ጥፋት መማር ትልቅ ዕውቀት፣ ታላቅ ማስተዋል ነው። አርሳኒዮስ ጓደኛው በጥፊ ሲመታ ልጅ ጥፊ የኔ ናት አለ እንጂ ባጠፋው ጥፋት ነው የተቀጣው ብሎ አልፈረደ። ማስተዋልን ገንዘብ ያደረገ ምዕመን በሌላ ላይ የተደረገ ቅጣት በእርሱ ላይ እንደመጣ ይጠነቀቃል። እንደ ርግብ የዋህ ደባ ብልህ በመሆን የነገሮችን ሁኔታ በማስተዋል ይከታተላል። ከሰባት ቃት ከሰቦም ይማራል። ሎጥ የዳነበትን መንገድ ይከተላል። ቃሉን በመስማት በኖኅ መርከብ በተመሰለች ቅድስት ቤተ ክርስቲያን ይገኛል። ራሱን በንስሐ በሥጋ ወደሙ በጸሎት በእግዚአብሔር ቸርነት ከሚመጣው መቅሰፍት ያድናል። የአባቶቻችን በረከታቸው ይደርብን፣ አሜን። ወገኖች የእግዚአብሔር የሰወረልን የተገለጠ ኃጢአታችንን እናውቀው የለ። ስለዚህ ትፍዬ እኔ ናት እንበል እንጂ በሌላው ውድቀት አንመጻደቅ። በጾሙ ስለ ሀገራችንና ስለ ዓለም ሁሉ ጸልዩ። እግዚአብሔር ጸሎትና ልመናችንን እንዲሁም ምጽዋታችንን ይቀበልልን፣ አሜን።